ለማንኛውም ማሽነሪ ጥገና የምታወጡት ወጪ ችግሩ ከመፈጠሩ በፊት እንጂ ችግሩ ከተፈጠረ በኋላ ከሆነ ወጪው ከፍተኛ ነው የሚሆነው። ሁለት አይነት ሜንቴናንስ አለ፣ ፕሪቬንቲቭ ሜንቴናንስ እና ኮሬክቲቭ ሜንቴናንስ። ብዙ ሰው ሁለተኛው ላይ ያተኩራል፣ ማለትም ማሽኑ ኦልሬዲ ከተበላሸ በኋላ ለማስጠገን ወጪ ማውጣት ማለት ነው። ነገር ግን ትክክለኛውና ኮስት ኢፌክቲቭ የሆነው ፕሪቬንቲቭ ሜንቴናንስ ነው፣ እቃው ከመበላሸቱ በፊት ለጥገና የሚወጣ ወጪ ማለት ነው። ፕሪቬንቲቭ ሜንቴናንስ ለማድረግ የሚያስፈልጉ ቅድመ ሁኔታዎችና በፕሪቬንቲቭ ሜንቴናንስ ወቅት መከተል ያለብን ፕሮሲጀር ማወቅ የምትፈልጉ ከሆነ ደግሞ ኮሜንት አድርጉልኝ። ማወቅ አለበት የምትሉት ባለሙያ ደግሞ ካለ ሼር አድርጉለት። ለተመሳሳይ ቲፖች ፎሎ ያድርጉ።